ስልክ ማለት ነው። ከዚህ በፊት 4 ዓመት በፊት ፌስቡክ ላይ 66 መዝጋቢ ነኝ ብሎ እንደዚህ ፕራንክ ያደረግኩት ስልክ ነው እና ከኢቲቪ ላይ ወስጄ ነው ዳግም የደወልኩት። ካነሳው እሰይ፣ ካላነሳው ሌላ ሰው እንሞክራለን። ዳግም እንደውልለት እስኪ። ባይገርማችሁ የዛሬ አሁን ዩቲዩብ ቻናሌን ገብታችሁ ብታዩት የዛሬ 4 ዓመት ፕራንክ አድርጌዋለሁ። ስልኬን ያውቀዋል እንዲያረሳው ሄሎ፣ አቤት፣ እንዴት አለሽ? መጋከም ባለ ስልኩ የለም። ባለ ስልኩ አማሪ ፋምቤክ እሺ። የዛሬ እንዳልኳችሁ የዛሬ 4 ዓመት የማውቀው ስልክ ነው እና ፕራንክ አድርጌው ነበር ማለት እንዲህ የ66 መዝጋቢ ነኝ ሲል ፕራንክ አድርጌው ነበር። ዳግም ለእንትን ደውላለሁ 07 38 no way I need to prank ሄሎ፣ ሰላም ነው ወይ? አለን አለን። ሰላም ነኝ። እንዴት ነው? እኔ እንደው አበጀው እባላለሁ። አበጀው እንደው ድምፆት ይቆራረጣል። አበጀው ነኝ። አበጀው እንደው የእርስዎን እርዳታ ዛሬ ፈልጌ ነበር። እንደው እርስዎ ጋር ብዙ መልስ አለ ይባላል። አዎ ትንሽ ንፋስ አለ እርስዎ ጋር? አዎ እንደው መልስ አለ እርስዎ ጋር ተብዬ ነበር። እንደው አንድ ጉዳይ ነበረች። አሁን አወያየሁት ነው። እስኪ አንድ ቦታ አረፍ ይበሉና እስኪ አውሩኝ። እንደው ዛሬ የምሳችሁን እራስዎን ሄደቻል። በመጀመሪያ እርስዎ ሰላም ኖት? እሺ፣ አንድ የእንቁላል ፋብሪካ ልከፍት ፈልጌ ነበርና እንደው ምን ይሻለኛል ቢያማክሩኝ? እኔ ወደ አዲስ አበባ። አዎ እንዲሁ ብሩ አለኝ፣ ስራ ውስጥ አልገባሁም። አዎ አረ እንደው ብሩ አለኝ፣ ስራው ግን አጣሁ።
ከዚህ በፊት የነበረችኝ መኪና ሸጬ ነው። አዎ ምን ያስባሉ እርሶ? እሺ እርሶ ካሉ እንደው እሺ ያማክሩኝ በደንብ እንደው እሱ ፓርት ነው አሁን ያስፈለገኝ። እንደው እሱን ያበጃጁልኝ እንጂ ያሉትን እከፍላለሁ። እንደው እስከ ስንት ነው? እንደው እስከ ስንት ነው ደርሶ እንደው የማስበው? ኦኬ ለእርሱ 12 አያንስም? አዎ በእውነቱ ያሉኝን ሁሉ ካደረጉም 12 ያንሳል። እንዲህ አሁን አካውንቱን ቢልኩልኝ አካውንቱን ቢነግሩኝ ብር ላስገባሎት። እሺ መጀመሪያ እሱን ላድርገው። እሺ ሌላስ? ችግር የለውም። በእኔ እየቆጠረ ነው ያሩ። በእኔ እየቆጠረ ነው። ብሩም ባይሆን ልላክልዎት። እሺ አካውንቲንግ ጋር እሺ እንዳሉ እሺ ኧረ ሊበላ ሁለት ሺህ ብር ሊበላ ማለት ነው። አቤት እንደሰማችሁት አንሶትም ወይ አልኩ ጀስት ወጣት ነው ሳስበው እና ድምፁን ቀይሮ ያወራል። እኔም ላይክ ትንሽ ሞክሬያለሁ፣ ግን እንትን መጀመሪያ ከብር በፊት ካርድ ሙላል እና ዝም ብሎም ይደውላል። እንደኔ ለምሳሌ ዝም ብሎም ይደውላል። ከዛ አንጻር ነው መሰለኝ ካርድ ሙላና የሚለውና ሌላውን ልሞክር በአንድ ቀን ሁለቱም ፍራንክ ለንግስት ስክሪንሻት አድርጌ ነው የገባቸው። ይሄንን ከቲክታክ ነው ከፌስቡክ ስክሪንሻት አድርጌ ነው። ተያይዘናል ዛሬ። ኔክስት ላይ ግን የምሰራውን ማጠብቁት ነገር ነው። ኔክስት ቪዲዮ ላይ በስመ አብ የማትጠብቁትን ነገር ነው። እስኪ መጀመሪያ ካርዱ ሙላው እስኪ ይላል። ምን ትበላለህ? በጣም ባይገርማችሁ እዚህ ጋር ስናፕ ፕሮሞሽን ግን ላሳያችሁ። ይሄ አሁን አካውንት የተገዛ አካውንት ነው፣ እንዳትሸወዱ። እኔ ይህንን ይሸወዳል ብዬ የማምን ሰው እኔ ይሸወዳል ብዬ አላስብም። ምክንያቱም ሀው በዚህ መጠን ሰው ፎሎ ያደርጋል ብላችሁ 201 ሺህ ፎሎ ያለው ይኸው ሌላኛው ይሄ የአሁኑን ልደው ሄሎ አቤት፣ ሰላም ነው? ደህና ነኝ። እንዴት ነው? ሰላም። እኔ እንደው ተክለ ነኝ። ተክለ እባላለሁ። ተክለ እዚህ ከአዲስ አበባ። እንደው አንዲት ሱቅ ነበረች
እሷን ሱቅ እንደ ወደ ወርቅ ቤት ለማሸጋገር ፈልጌ አዎ 10,000 ብር ለእርሱ እንደው ትንሽ ናት። እሺ 10,000 ብር ብቻ ያንሶታል። እኔ እንደው ቲፕም ጨምሬ ላስገባለሁት። ምን አሉ? ወይ እኔ ወደ እንትን መግባት ነበረብኝ። እሺ አካውንት ድምፁ ሲቆራረጥ ነበር ተዘጋ። በጣም ግን ድምፃቸውን ቀይሮ ነው የሚያወሩት። አስብ፣ ይሄ ሁሉ በኤአይ የተሰራ ነው አካውንታቸው። ሌላኛውን ታስተዋል በጣም የሚገርሙ ሰዎች ናቸው። እየጠራ ነው ሄደው ሄሎ ሰላም ነው። ሰላም 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 ነኝ። ድምጼ ሲቀየር ነው ይባንኑት እንዴ? ምን አባቱ ነው እንዴ? ይነቃል። የተመቸው ሰው ድምፅና ያልተመቸው ሰው ድምፅ ይታወቃል ማለት ነው። ሄሎ ሰላም ነው። ነፍስ ያስጨንቃል። ባይገርማችሁ በቀን ቢያንስ እስከ 100 ሰው አይደውልም ብላችሁ ነው ለእነዚህ ሰዎች? አያችሁ፣ ይሄ ዱላ ቦሌ ያለው አካውንት ይገዛል። መጀመሪያ የሚደረገው ልንገራችሁ፣ ይገዛል። ስትደውሉ ደግሞ በወፍራም ድምፅ ያወራሉ። እንደ ትልቅ አባት እንደ ትልቅ ሰው ያወራሉ። ከዛ በኋላ ቅድም እንደሰማችሁት 12,000 ብር ትጠይቃላችሁ። ሌላው ጋር ያለው ፓኬጅ ደግሞ 10,000 ብር ነው። እንደዛ ነው። ቀድሞ ግን እናንተ ትክክለኛ ሰው መሆናችሁ፣ ትክክለኛ ሰው ሚንስ ልትፈትኑ ይሁን የምርም እንደዛ ልታሰሩ ይሁን መፈተኛ ይሆን ዘንድ ነው ካርድ የሚጠይቁት ማለት ነው። ያንን ፓርት ማለፍ አለባችሁ ለእነሱ መሰለኝና አይ ሆፕ እዚህ እንደማትጭበረበሩ። መልካም ጊዜ። ሰብስክራይብ ቻናሉን ማድረግ እንዳይረሳ። ቲንክ